ዝንጎች የሰው ልጆች ግን ያንተን ሕግ ያንተን ሥራ ትተው ሜዳ ለሜዳ ይዞራሉ። ውሃ ያለ እዚህ ማሰሯችን ተሸክመን የምንሮጥ ወደዚያ፣ ወርቅ ያለ እዚህ እኛ የምንውል አፈር ላፈር። የምትጸልዩ ከሆነ ሁሉንም ነገር ታሸንፋላችሁ። ሐሳባችሁ እንዳይበተን ብትችሉ ሁሉንም ሕዋሳቶቻችሁን በጸሎት ጊዜ አሳትፏቸው። እግዚአብሔር ዝራ እንጂ ውሃ ቅዳ አላለኝም። አንኳኩ ምን አደርጋለሁ ብሏል እግዚአብሔር። እናንተ አታንኳኩም፣ ግልብጥ ብላችሁ ማደር። አንኳኩ ማለት ጸልዩና የስጦታ በር ልክፈትላችሁ ብላችሁ የለም አላንኳኳም ብላችሁ ተገንድሳችሁ እንደ ግንድ ታድራላችሁ። እግዚአብሔር በየት ጥያቄያችሁን ይመልሳል? አታንኳኩማ፣ አትጸልዩ። ዳዊት አንኳኩ፣ በአቡነ ዘበሰማያት ጠይቁኝ፣ በውዳሴ ማርያም ጸልዩኝ፣ አንኳኩና ልክፈትላችሁ። ማን ይስማ? ዝም ብሎ ወደ ጠንቋይ የሚሮጥ ማንኳኳት ሲያቅተው የሰው ልጆችን አንተ በልልና በጌትነትህ በዚህ ሂደሩ፣ በዚህ ሂደሩ፣ በዚህ ተሰሩ፣ በዚህ ተጠቀሙ ብለህ ጾሙን፣ ጸሎቱን፣ ስርዓቱን ሰርተህላቸው ነበረ። ዝንጎች የሰው ልጆች ግን ያንተን ሕግ ያንተን ሥራ ትተው ሜዳ ለሜዳ ይዞራሉ ይላል። ውሃ ያለ እዚህ ማሰሯችን ተሸክመን የምንሮጥ ወደዚያ፣ ሀብት ያለ እዚህ እኛ የምንሮጥ በሌለበት፣ ሳር የሚለቀም እዚህ በጎች የሚኖሩ በበረሃ፣ ውሃ ያለ እዚህ በጎች የሚኖሩ በበረሃ፣ ወርቅ ያለ እዚህ እኛ የምንውል አፈር ላፈር። ይሄ ነው መዋያን አለማወቅ፣ የት እንደሚገኝ አለማወቅ። አሳው ያለ በዚህ እኛ መረባችን የምንጥል በግራ፣ አሳው የሚጠመድ እዚህ። ስለዚህ እውነት የምትጠቀሙበትን መንገድ እወቁት። የምትጸልዩ ከሆነ ሁሉንም ነገር ታሸንፋላችሁ። ድል እንድንነሳ እግዚአብሔር ይርዳን። እንደዚያ ከሆነ አሁን አንድ ነገር ልንገራችሁ። ሰይጣን የሚናገራችሁን ሹክ የሚላችሁን ነገር ልንገራችሁ። ለምሳሌ ሰይጣን ጸሎት የሚያቋርጥ ሰይጣን አንደኛ ምንድነው? ማስመሸት አንዱ ብልሃቱ ነው። ማስመሸት ማታ እስከ 5 ሰዓት ድረስ ጥሩ ጥሩ ፊልሞችን፣ ፕሮግራሞችን እያመጣ ጨዋታዎችን፣ ወጎችን፣ ስልኮችን እያስወራ ማታ በደንብ ያስመሻል። ያስመሻና በኋላ ሌሊት ልነሳ ሲሉት ወዴት? አንዱ ማስመሸት ነው። አንዱ ደግሞ ምን ማለት ጸሎትን እንደ ዕዳ መቁጠር ነው። እንግዲህ ስንቱን ነው የምደግመው ማለት ያ ሁሉ እንግዲህ የሚያልቅልኝ ጸሎት እኮ አላደረስኩም ብሎ እንደ ዕዳ መቁጠር። እስኪ እንደ ውድ ቅጠር። አሁን ወጣቶች እናውቃቸዋለን እኮ አሁን ልታገቡ ስትሉ እጮኛ ሲኖራችሁ ከዚያች ልጅ ጋር ስትቀጣጠሩ እንዴት ብላችሁ ነው የምትሯሯጡት አይደል? ይቅርታ ቀጠሮ አለብኝ ነው አይደል የምትሉ? ጸሎትን እንደዚያ የእግዚአብሔር የፍቅር ቀጠሮ አድርጉት። እግዚአብሔር አባታችሁ እንደሚጠብቃችሁ አስባችሁ የእሱ ቀጠሮ እንደሆናችሁ ነው ማለት። እንደ ዕዳ አትቁጠሩ። ሌላው ደግሞ ሐሳቤ እየተበታተነ ብጸልይ እግዚአብሔር አይሰማኝም ለሚለው ሰይጣን ይሰማል፣ እግዚአብሔር ይሰማል። አንድ ነገር ልንገራችሁ። 10 የቅድስና ደረጃዎች አሉ። የሰው ልጅ ከ10 የቅድስና ደረጃዎች 4ኛው ላይ ካልደረሰ ሐሳቡ ሳይበተን መጸለይ አይችልም። እኛ ደግሞ ገና መጀመሪያውን አልጀመርንም። ስለዚህ ሐሳብ ቢበተንብህ አትጨነቅ፣ አትደነቅ። ከዚያኛው ማዕረግ አልደረስክምና ከዚያ ማዕረግ ሳትደርስ ሐሳቤ ለምን ተበታተነብኝ ማለት ትዕቢት ነው። ዝም ብለህ ቢሰማህም ባይሰማህም ቢገባህም ባይገባህም ጸልይ። ጸሎቱ ለአንተ ባይሰማ ለሰይጣን ይሰማዋል፣ ይሸሻል። ለአንተ ባይሰማ እግዚአብሔር ይሰማል። ሌላው ሐሳባችሁ እንዳይበተን ብትችሉ ሁሉንም ሕዋሳቶቻችሁን በጸሎት ጊዜ አሳትፏቸው። በጸሎት ጊዜ ማሳተፍ ማለት እግር ይቁም፣ እጅ መጽሐፍ ይሸከማል። አሁን አንድ ነገር ግን ማናሳትፈው በጣም ውድ የአካል ክፍል አለ በጸሎት ጊዜ መስራት ያለበት። ማን ነው? ጆሮ። እስኪ ጆሮ በሉ እንጂ በሉ። ጆሮ መሳተፍ አለበት በጸሎት ጊዜ። ምን ማድረግ አለበት በጸሎት ጊዜ የሚሳተፈው? እያለ የምንናገረውን በጆሮአችን ማዳመጥ፣ የምንናገረውን በጆሮአችን ማዳመጥ። ስንሰማው ከዚያ በኋላ በጆሮ የሚገባው ልብን ያስራል። ልብ ከእግዚአብሔር ጋር ይገናኛል። በአፍ የሚወጣው ወደ ጆሮ መግባት አለበት። በጆሮ የሚገባው ልብን ይቆጣጠራል። ልብ ሲቆጣጠር ሐሳብ መበተን ያቆማል ማለት። ስለዚህ ጆሮአችንን ስለማናሳትፈው ነው በጸሎት ጊዜ ሐሳባችን የሚበተነው። ሌላው እምነት ስለሌለን ነው ሐሳባችን የሚበተነው። አሁን ብዙ ጊዜ እንደውም አንድ የፍርድ ቤት ሰራተኛ ምን ብሎኛል? ያልዘጋሁት ፋይል ሁሉ ትዝ የሚለኝ ለጸሎት ስቆም ነዋል። በቃ ትዝ ይለኛል። የጠፋ ዕቃ ሁሉ በጸሎት ጊዜ ነው አይደል ትዝ የሚላችሁ? የት እንዳለ ማለት። ያልደወላችሁት ስልክ ሁሉ ትዝ ይላችኋል ማለት። ኑሮ ያስጨንቀናል። ማታ ምንድነው የምሆነው? ነገ ምንድነው የምሆነው? ነገ ላይ ተጣልተው እኛ ምንድነው የምሆነው? የታገር ግን ነው የምኖረው? ምን አይነት ቤት ውስጥ ነው የምኖረው? ይሄ ሁሉ ያስጨንቀናል። እሱ ስለእናንተ ያስባልና የሚያስጨንቃችሁን ነገር ሁሉ በእግዚአብሔር ላይ ጣሉት ብሏል ቅዱስ ጴጥሮስ። ስለዚህ እግዚአብሔር ያውቃል ብላችሁ እኔ ስለ ዛሬ እንጂ ስለ ነገ የሚያገባኝ ነገር የለም፣ እግዚአብሔር ያውቃል፣
እኔ ድርሻዬን እሰራለሁ። አንድ ገበሬ ነበረ እና ምን አሉ ይባላል እኛ ገበሬ ሰውዬ ዝናብ እስከ ሰኔ ግማሽ በላይ ቆይቶ ነበረ እና ሲቆይ ሰውየው ዝም ብለው ዘር ይሰራል። ኧረ ተው እባክህን፣ ኧረ ተው አንተ ሰውዬ ቢያንስ እንኳን ዘሩ ለልጆች ቢበሉት ምን አለ ሲባል ምን ብለው መለሱ መሰላችሁ? እግዚአብሔር ዝራ እንጂ ውሃ ቅዳ አላለኝም ብለዋል። እኛ ሰውዬ ብቻ በዚያ ችግር ዘመን ጉድ የሆነ አዝመራ አገኙ ይባላል። በእውነቱ ማለት ነው እኛ ሰውዬ ብቻ ማለት ነው። እኛ ድርሻችን እንስራ። የማን ድርሻ ነው? ሌላው እግዚአብሔር ድርሻ ነው። ባልና ሚስት ተጋብተው የተፈጥሮ ግዳሻቸውን ይፈጽማሉ። ጽንስን አርግቶ አካል ማድረግ የማን ድርሻ ነው? የእግዚአብሔር ድርሻ ነው። የእግዚአብሔር ድርሻ ነው። ስለዚህ እናንተ ጸልዩ፣ ስራ ሳትፈቱ ስሩ፣ ያቅማችሁን ነገር ሰርታችሁ ብሉ። ቀሪውን ለነገ እግዚአብሔር ያስባል። ለነገ በመጨነቅ ዛሬን ማባከን የለባችሁ። ተማሪ እንዴት እንደሚያደርግ ታውቃላችሁ? ሰነፍ ተማሪ የአስኮላው ማለት ነው የእኛ ቤት የለበትም። የእኛ ቤት የጠራ ነው። የአስኮላው ተማሪ ምን ያደርጋል? ተጋድሞ ይከርምና ፋይናል ፈተና ነው የምትሉት፣ ፋይናል ኤግዛም የምትሉት የእናንተ ሲደርስ ምን ያደርጋል መሰላችሁ? ማጥናት ይጀምራል። ማጥናት ይጀምርና ደግሞ የአንድ ገጽ ግማሽ ያጠናና ገጹን ይቆጥረዋል። 1 2 3 4 ይላል። ከሚቆጥር እኮ 2 ቢያጠና ይሻል ነበር አይደለም? ይኸውላችሁ የሚያጠናበትን ጊዜ ገጽ በመቁጠር ያባክነዋል ማለት። ይሄ ነው ሞኝነት ማለት። ስላላጠናቸው ገጾች እየተጨነቀ የሚያጠናቸውን ገጾች ያባክናቸዋል ማለት። ስለ ነገ በመጨነቅ ዛሬን እናባክናለን። ስለ ዛሬ በመጨነቅ አሁንን እናባክናለን። ሰው የሚባለው የዛሬንና የነገን ውሎ ለእግዚአብሔር ሰጥቶ አሁንን በአግባቡ የሚጠቀም ሰው ነው። እግዚአብሔር አሁን ሰርተን እንድናልፍ እግዚአብሔር ይርዳን። ስለዚህ ስትጨነቁ ሐሳባችሁ ይበተናል። ግን ቢበተንም ጸሎታችሁን ግድ የላችሁም፣ አታቋርጡ። ሌላው ደግሞ ሰይጣን ምን ይላል? አንተ ኃጢአተኛ ነህና እግዚአብሔር አይሰማህም ሊላችሁ ይችላል። ኃጢአተኛ ስለሆንክ እግዚአብሔር አይሰማህም፣ ግን ይሰማል። እስኪ አንድ ጥያቄ ልጠይቃችሁ። እናት ሕፃን ልጇ ጭቃ ሲያቦካ በጣም ፊት ታቅፋው የምትኖረው ልጅ መዳህ እምቢ ብሎት ብዙ ጊዜ ቢቆይ ለመዳህ በቅቶ ጭቃ አብክቶ ቢመጣ ምን ታደርገዋለች? ወይም ስኳር ቢደፋ ለዚህ በቃልኝ እዛይ ልጅ ብላ ትሰማዋለች። ችግር እኮ ነው የፈጠረው ልጅ አይደለም። ዕቃ ደፍቷል፣ ግን ለመድፋትም መብቃት ብላ ትሰማዋለች። ከዚያ በኋላ አይምሮ ካወቀ በኋላ ሲያጠፋ ነው የሚገረፈው። እስከዚያ ድረስ ግን ጭቃ ተቀብቶ ቢመጣ ጎሽ 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 ተብሎ ይታጠባል ማለት። እኛ ምንም አይነት ኃጢአት ይዘን መተን ብንጸልይ እግዚአብሔር ቸር ነው፣ ደስ ይለዋል። ነገ ከዚያ እናቲቱ እንዲያምትለው እንደምታጥበው ስለምታውቅ ነው። እግዚአብሔር እንደሚያነጻን ያውቃል። ከጸለይን እንደምንድን ያውቃል። ከጀመርን እንደሚያስጨርሰን ያውቃል። ሰይጣን ደግሞ ከጀመርን እንደምንጨርስ ስለሚያውቅ ነው። እንደው ሊቃውንት ምን ይላሉ? በዓለም ላይ ዋና ፈሪ ሰይጣን ነው ይላሉ። ታውቃላችሁ? ይሄ ዋና ፈሪው ማለት ታውቃላችሁ? ሰይጣን በጣም የመጨረሻ ፈሪ ነው። እኔ ፍርሃቱ የሚደንቀኝ ምንድን ነው? እኛን አለመናቁ። አይገርማችሁ? አሁን እኔን አለመናቁ። አሁን እኔ ራሴ 3 ቀን ደው ሳላቋርጥ ጥሩ ጸሎት ብጸልይ እባብ ይመስልና ይመጣል፣ አይጥ ይሆንና ይመጣል። ኋላ ደግሞ እኔ በጸሎት ላሸንፈው ቆይ እና ደግሞ ጀማሪ ክርስቲያን ጳጳስ ይበልጣል አይደል? አቃጥላለሁ በጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። አቃጠልኩት ወይ ማለት ነው። አያልኩ እስቲ እንደው ተቃጥሎ እንደሆነ እባቡ ብናርጌ ሰድጄ ይሆን ብለን ማለት ነው እኮ ነው የጀማሪ ጸሎት ማለት። አያችሁ አንድ የቤተ ክርስቲያን አባት ሲናገር ስለዚህ ጉዳይ ምን ይላል? እግዚአብሔርን እያሰብክ በመጸለይ እንጂ ሰይጣንን እያሰብክ በመጸለይ ሰይጣንን ልታሸንፈው አትችልም። ከተውናቸው ቶሎ ለመመለስ የሚያስቸግሩ አንደኛው ጸሎት ማቋረጥ፣ ሁለተኛው ቤተክርስቲያን መምጣት ነው፣ ሶስተኛው ሌሊት መትጋት ነው። እነዚህ ነገሮች አንድ ሰው እንኳን በዓለም የሚኖር ምዕመን መነኩሴ እንኳን 40 ዓመት ሲጸልይ የኖረ እንኳን ቢሆን ካቋረጣቸው ለመመለስ ከባድ ነው። ስትጸልዩ እንደ ግብዞች አትሁኑ ይላል። ግብዝነት ማለት ተመጻዳቂ፣ አስመሳይ፣ የከንፈር አምልኮ ያለው የልብ የሌለው ሰው የሚንቅ የሚታበይ ጽድቁን የሚቆጥርና አፋዊ ቅድስና ያለው ውስጣዊ የሌለው የሚመጻደቅ ሰው ምን ይባላል? ግብዝ ይባላል። ግብዝ። የግብዞች ጸሎት የሚባለው ምንድን ነው ካላችሁ በአደባባይ ቁመው የሚጸልዩ ናቸው። በየአደባባዩ በየመንገዱ ቁመው የሚጸልዩ ናቸው። አሁን አንዳንድ ነዳያንን አይታችሁ ታውቃላችሁ? ሰላም ለዝክረ ስምከ ስመ መሐላ ዘይሄሱ ስለ መድኃኔዓለም በመሐላ ዘይሄሱ ይልና ስለ መድኃኔዓለም ስለ ኢየሱስ ክርስቶስ ለዳዊት ባሕርየ ከርሱ ስለ መድኃኔዓለም አክሊለ ስምከን ዘይትቀጸል በርሱ ስለ መድኃኔዓለም ይላል። አሁን ያን ጸሎት ማለት ለምን አስፈለገ ነው? ጀግንነቱ ካለ ሌሊት መጸለይ ነው። የሆነች ነገር ያነጥፍና ስለመቤታችን ስለ ቅዱስ ሚካኤል ይላል። ሰው ጸሎተኛ ነው ብሎ አስቦ እንዲሰጥ ይሄ ግብዝ ነው። ከለመነ ድሃ ነኝ ብሎ ይለምን። እዚያ በጸሎት ማመካኘት ምንድን ነው? አደባባይ ላይ ሆኖ መጸለይ እና አንዳንድ ደግሞ ዲያቆኑም ቄስም እኔንም እንደዚያ ስንጸልይ ደግሞ አሁን
ማለት ነው። ሰው እንዲሰማልን ማድረግ ማለት ሰው እንዲሰማልን መፈለግ ጸሎተኛ መሆናችንን ማለት ጸሎተኛ መሆናችንን ሰው እንዲያውቅልን ማድረግ እንደምንጸልይ ማሳወቅ ሌሊት ከምዕመናን ቤት ሄደን በእንግድነት ስናድር ጸሎተኛ መሆናችንን እንዲያውቁ ፍካሬ ጻድቃን ወዛሃጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብሲ ዘይሆረ በምክረ ወዘይነበረ ውስተ መንበረ መሳርካ ወዛህጎ ያነብ መዓልተ ወሌሊተ ወይከም ተጥቅልት ሀበ ሙሐዘባይ እንተትሁ ፍሬሃ በጊዜሃ ወቆጽላኔ እየተናገረ እያለ የሚጸልይ ማለት ነው። ጸሎተኛ ነኝ ብሎ መመጻደቅ ማለት መመጻደቅ። ጸሎተኛ መሆናቸውን እንዲታወቅላቸው የሚፈልጉ ሰዎች ግብዞች ይባላሉ። እነዚህ አሁን ግሸን ስትሄዱ ታውቃላችሁ። በጣም ትልቅ ድርሳነ ሚካኤል በጣም ትልቅ ይዝና እንደዚህ በጣም ትልቅ የሚያህል ድንች የሚያህል መቁጠሪያ በዚህ አድርጎ ባይታዊው ቅዱስነታቸው ያንን ወንድ ከሆነ እንግዲያ በቀሚሱ ስራ ያደረገው እስቲ እንዲያች አድርጎ ይተኛ ጀግና ከሆነ አሬን ምዕመናን ይጓ አይደለም እናቴን ያባት አልቀው ፈርል ብሩን ጣፍ ጉዳዩ ብር እኮ ነው። ብር ላይ ነው ያለው። የውሸት እንደዚህ የተመጻደቁብን ማለት አንድ ጊዜ ትዝ ይለኛል። ግሸን አንድ ባይታዊ ሰውዬ እንደዚህ ይደበድባል። ትልቅ መቁጠሪያ አድርጎና ይጸልያል ያለ ሰው ሁሉ ብር ይጥላል። ኋላ ይሰብካል ደግሞ እና ሲሰብክ እኔም እንደዚህ ካባም አላደረኩም ጎተት ያለ ፎጣ ለብሼ ዝም ይሄድ ኋላ ዝም እስቲ የሚለው ምንድነው የሰውዬ ተሰብስቦ የሚሰማው ህዝብ ይኸውላችሁ ሀገሪቱን የሚያጠፋት ያልተማሩ እንደዚህ ያሉ መነኩሴ ናቸው ይላል። እኔ የዚያን ጊዜ የብሉይ ኪዳንና የአዲስ ኪዳን ተምሬያለሁ። በእውነቱ ማለት እንደዚህ ያሉ መነኩሴ ናቸው ሀገሪቱን የሚያጠፋት ይላል። ዝም እና ወደ ትምህርታችን እንሂዳልና ቅዱስ ገብርኤል ያበሰራል። ቅዱስ ገብርኤል የተገለጠላት ቅድስት ሴት ማናት? እስቲ አንተ መነኩሴ ተናገር አለኝ። አጋር አልኩት። ይሄን አያውቀውም፣ እመቤታችንን ብቻ ነው የሚያውቀው ማለት ነው። ግን ምክንያቱም ብሉይ ኪዳን ያልተማረ ሰው ይሄን ሊያውቅ አይችልም። ኦሪት ዘፍጥረት ላይ ነው ያለና የአብርሃም ገረድ ተሰዳ ስትሄድ ምን አድርጎ ነበረ? መልአኩ ቅዱስ ገብርኤል ተገልጦ ልጇ በውሃ ጥም ሊሞት ሲል ውሃ አሳይቷታል። ያ መልአክ ቅዱስ ገብርኤል ነው የሚለውን ትርጓሜ የተማረ ሰው ብቻ ነው የሚያውቀው። ቅዱስ ገብርኤል ነውና ውሃው ክርስቶስ ነው። ቅዱስ ገብርኤል ደግሞ የሕይወት ውሃ ክርስቶስን አብስሯል ተብሎ ትርጓሜውን የሚያውቅ የተማረ ሰው ነው። ሰውየው ጥሬቱ መጽሐፍ ቅዱስ አጋር እሺ ብሎ መንፈሰ እግዚአብሔር አልፈቀደም ወደዚያ እንድ ብሎ ሲሄድ ትዝ ይለኛል እላችኋለሁ። እውነቱ ማለት እና እንደ ይህን ሁሉ የምነግራችሁ ምንድን ነው ካላችሁ አስመሳይነት ምድርን ቆርጥሞ እየበላት ነው። አስመሳይነት የሌለንን ጽድቅ ጻድቅ በማስመሰል ከሌለን የለንም ባለን ነገር ህዝቡ ደግ ነው። የኢትዮጵያ ህዝብ እኮ ደግ ነው። የኢትዮጵያ ህዝብ በተለይ የአዲስ አበባው ደግ ነው። የአዲስ አበባው ደግ ነው። እናንተ እንኳን መናጢና ለምን መሰላችሁ? አሁን የአዲስ አበባው ምዕመን ይመስለኛል ንስሐ አባቱ አብሮት ቢራ ጠጥቶ ሰክሮ በበነገው ንስሐ ልጁ ዶ ሰክሬ ብሎ ይናዘዛል። አይደንቃችሁም? ይሄ ደግነት እኮ ነው። የዚህ አካባቢ ሰው ግን ቄሱ እየሰከረ እዚህ መንጋ ሰካራ ምኛ ሊመክር ደግሞ አይደ አርፈ ተቀመጥ አትሉም ትላለ። አሁን እኔን ማታ ቢራ ስጠጣ ብታገኝ በድንጋይ አትወግሩኝ። በድንጋይ ነው የምትወግሩኝ። በእውነቱ እኔም አልጠጣ። በእውነቱ የማልጠጣ ግን እናንተን ፈርቻ አይደለም። መጠጣትም ኃጢአት የለው። ኃጢአት ማብዛት መስከር ነው እንጂ ቢጠጡ ነው። እግዚአብሔር የፈጠረው ፍጥረት ሁሉ ቅዱስ መስከር ነው ኃጢአት እንጂ አንድ ሁለት ቢጠጡ ካህናትም ችግር የለም። መስከር ግን ነውር ነው። በእውነቱ ማለት መስከር ነውር ነው እና እናንተም አታስክሩ። ካህናትን አፈርሰውን እያላችሁ አታስክሩ። ሁለት ሶስት ጠጥተው በቃይ ሲሉ እሺ ነው ማለት በቀር በሞት እያላችሁ እያሰከራችሁ መስቀላቸው ሁሉ ጠላ እንዲል ማድረግ የለባችሁም። ስለዚህ አሁን እኔ የምነግራችሁ ምንድን ነው ተመጻዳቂ የሚባለው ይሄ ነው ማለት የሚመጻደቅ ጸሎተኛ መምሰል የሚፈልግ በአደባባይ እኔ በአጋጣሚ ለአንድ ጊዜ ስንት ቀን አወራሁ ኢየሩሳሌም አንድ ቀን እጄ በቃ ዝሜ ዘመኔን ለፍልፌ ልሞት። አንድ ቀን አንድ ሰው እያሉ አይኑ ውር ነበር እና አይኑ ውር ሆኖ አንድ ቀን በራለት። አንድ ቀን በርቶለት ወዲያው ተገልጦ ጥንቸላየና አይኑ ከዚያ በኋላ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው። አንድ በቃ ስራው ሁሉ እንደዚህ ያለው እና ኢየሩሳሌም አንድ ቀን እጄ መከራዬን ስንት ቀን ተናገርኩ እና ኢየሩሳሌም ሄጄ ፈሪሳውያን ሲጸልዩ አይቻለሁ። በእውነት አስፓልት ላይ ቆመው ይጸልያሉ። አስፓልቱ ላይ እዚያ ላይ መጸለይ ነውር ነው። እንደነዚህ አይነት ግብዞችን አትሁኑ። ጸሎተኛ ለመምሰል አትጸልዩ። እግዚአብሔር ለሚያያችሁ ሁናችሁ ጸልዩ። ቤተክርስቲያንም ሲጸለይ ሶስት ቦታዎች አላት ቤተክርስቲያን። መካነ ጸሎት፣ መካነ ተግሳጽ፣ መካነ ምጽዋት ይባላል። መካነ ጸሎት የሚባለው አንደኛ አጸዱ ነው፣ ይሄ ዛፉ ማለት ነው። ሁለተኛ ደግሞ ከቅድስቱ ጀምሮ እስከ ቅኔ ማህሌቱ ያለው ነው፣ እስከ መቅደሱ ያለው መካነ ጸሎት ይባላል። መካነ ተግሳጽ የሚባለው ይሄ አውደ ምሕረቱ ትምህርት የሚሰጥበት ነው። መካነ ምጽዋት የሚባለው ጸሪቀ መበለት ውጭ ላይ የሚበላበት ነው። ውጭ ላይ አሁን የሰንበት ጸሪቅ የምትቀምሱበት እሱ
መካነ ምጽዋት ይባላል። የማይጸለይባቸው ቦታዎች የሚባሉት እነዚህ ናቸው። ምንምና መካነ ተግሳጽ ላይ መጸለይ ግብዝነት። ስብከት እየተሰበከ እንደዚህ አድርጎ መጸለይ እዚህ ማልቆ ይሄ ግብዝነት። ምክንያቱም ይሄ መካነ ተግሳጽ፣ ከዚያ ላይ ደግሞ ዝክር ከሚዘከርበት ደግሞ እንዲህ አድርጎ መጸለይ ደግሞ ይሄም ግብዝነት። ስለዚህ መጸለይ የሚባለው የት ነው? ከሚገባው ቦታ ጸልይ፣ የማይገባው ቦታ አትጸልይ። በማይጸልይ ሰው ደግሞ አትመጻደቅ። በማይጸልይ ሰው እኛ ስንጸልይ ሳምንት መጸለይ ከመጀመራችን በማይጸልይ ሰው ላይ መመጻደቅ እንጀምራለን። ስለዚህ በዚያም አትመጻደቅ። ጸሎታችንም ይጠብቀናል ማለትም ግብዝነት ነው። እግዚአብሔር እኛ የምንጸልየው እግዚአብሔርን ስለምንወድ ከእግዚአብሔር ጋር ለመነጋገር ከእግዚአብሔር ጋር ለመወዳጀት እንጂ የምንጸልየው የእኛ ጸሎት እኛን ስለሚጠብቀን አይደለም። እንደዚያ ብለን ካሰብን ጸሎት ባቋረጥን ጊዜ ሰይጣን ይመታናል። ምክንያቱም መጀመሪያም ስንጸልይ የነበርነው ጸሎቴ ይጠብቀኛል እያልን ስለነበር እግዚአብሔር ይጠብቀኛል ካልን ግን አሞን ብናቋርጥ እንኳን ሰይጣን በእኛ ላይ ርስት የለውም። እግዚአብሔር ይጠብቀኛል ብለናልና በራሳችን ጸሎት እንጠበቅበታለን ማለት ይሄ ነው። አንዳንዱ ሰው አለ እዚህ መዝሙረ ዳዊት ይሄንን አድርገህ እንትኑን ቆርጠህ ያንን ዘፍዝፈህ ይሄን ሰባት ላይ ቆንጥረህ በዚያ ደግመህ ዳዊቱን 3 ጊዜ ደግመህ ወደ ምስራቅ ዙረህ ቅዳሴ ላይ እንደዚህ አድርገህ ብትጠጣው ፍቱን ውእቱ እንደዚህ ያረከው እንደሆነ ይሄ በጣም የተፈተነ ነው ይላል ማለት። ይሄ መዝሙር ይሄን ያህል ለዚህ ጥሩ ነው። ውዳሴ ማርያም ይሄን መልካ ኢየሱስ ይሄ ለእንትን ጥሩ ነው ይላል። ደግሞ ይሄ እግዚአብሔርን ጥበቃ ትቶ ያንተ ጸሎት ሊጠብቅ ፈጽሞ አይደለም። የሚጠብቀን ማን ነው? በቸርነቱ ነው። ቅዳሴውን ጸልየን ያን ሁሉ ቅዳሴ ቀድሰን ስንጨርስ ምንድን ነው? በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እኛ ቅዳሴውን ቀድሰናል እንዳዘዝከን፣ ግን እኛ ባቀረብነው ጸሎት እንጠበቃለን አንልም። በቸርነትህ ነው። እኛ ባወቅን ጸለይን ተዘጋጀን ብለናል። ግን አንተ የምታውቀው ብዙ ነውና ሥጋ ወደሙን የምንቀበል በቸርነትህ ነው ብለን ነው የምንቀበለው ማለት። ጸሎቱን ማቋረጥ የለብንም ወደ ፈተና እንዳንገባ። ግን ወደ ፈተና ያልገባን ግን ስለ ጸለይን እንደሆነ ማወቅ የለብንም። የሚጠብቀን እግዚአብሔር በቸርነቱ ስለሆነ እንጂ